ሰላም ጤና ይስጥልኝ ውድ የኢትዮ ፋስት መረጃ ቤተሰቦች እንደምንሰነበታችሁ። ለአሁኑ ያዘጋጀናቸውን ዜናዎች ይዘንላችሁ ቀርበናል። አሜሪካና በኢራን መካከል ሊደረግ የነበረው ድርድር ተሰርዞ ነበር፣ ግን ከሰዓታት በኋላ ሊደረግ መሆኑ ታውቋል። በደቡብ ሱዳን ውስጥ የሕክምና ጣቢያ በጦር ኃይሎች ጥቃት ተሰነዘረበት። በሳውዲ አረቢያ ለግመሎች ፓስፖርት ሊሰጥ ነው የሚሉ አጫጭር ዜናዎችን አዘጋጅተንላችኋል። በደቡብ ሱዳን ውስጥ አንድ ከፍተኛ የጤና ተቋም ጥቃት ደረሰበት። ይህ ጤና ተቋም ጥቃት የደረሰበት በአየር ኃይል መሆኑም ተረጋግጧል። በደቡብ ሱዳን ውስጥ አንደኛው ቡድን ብቻ የአየር ኃይል ያለው ሲሆን ይህንንም ጥቃት ያደረሰበት ኤምኤስኤፍ እንዳስታወቀው ከሆነ ደቡብ ሱዳንን በስፋት እየመራ ያለው ኃይል ነው ብለዋል። የደቡብ ሱዳን መንግስት እስካሁን ድረስ ምንም አይነት መግለጫ አላወጣም። የአሜሪካና የኢራን ድርድር ከተቋረጠ ከሰዓታት በኋላ እንደሚካሄድ ታውቋል። በአሜሪካና በኢራን መካከል እየተደረገ ያለው የኒውክሌር ድርድር ከተቋረጠ በኋላ አሁን ዓለም ወዴት ታመራ ይሆን የሚለው ነገር አሳስቦ የነበረ ቢሆንም አሁን ላይ ግን ከሰዓታት በፊት በወጣ መግለጫ መሰረት ድርድሩ በኦማኗ ዋና ከተማ እንደሚካሄድ ተወስኗል። አሜሪካም ኢራንም ቢሆን አሜን ብለው ድርድሩን ለማካሄድ ተስማምተዋል። ዓለም በቀጣይ ወዴት እንደምታመራ ሁላችንም በጉጉት እየጠበቅን ነው። አሜሪካና የኢራን ድርድር ወዴት እንደሚያመራ የዓለምንም እንቅስቃሴ እንደሚወስን ይታወቃል። ድርድሩ ወዴት ያመራ ይሆን የሚለው የሁሉንም ሰው ትኩረት የሳበ ጉዳይ ከሆነ ሰንበትበት ብሏል። በሳውዲ አረቢያ ለግመሎች ፓስፖርት ሊወጣላቸው ነው። ዓለም ላይ በተለያዩ ሀገር ላይ ላሉ ሰዎች እንኳን በቂ ፓስፖርት በሌለበት በዚህ ዘመን በሳውዲ አረቢያ ግን ለግመሎች ፓስፖርት ሊወጣላቸው መሆኑ ታውቋል። ከ2.2 ሚሊዮን በላይ ግመሎች እንዳሏት የሚታወቀው ሳውዲ አረቢያ ለግመሎቿ ዲጂታል የሆነ የፓስፖርት አገልግሎት ልትሰጥ መሆኗ ታውቋል። ከዚህም በተሻለ ደግሞ ዓለም ላይ ውዱን ገቢ የሚያስገኝላት የግመሎች ውድድር ያላት ሳውዲ አረቢያ ግመሎቿ ተመዝግቦ ሲመጡ ገቢዋንም ከፍ እንደሚያደርግላት አንድ ላይ አያይዛ ባወጣችው ዜና ገልጻለች።